የዓለምን የነዳጅ መስመር የሚቆጣጠረው የባህረ ሰላጤው ቀጠና ሌላ ታላቅ ጦርነት አፍንጫው ስር ደርሷል። መፍትሄው የአየር ድብደባ ሳይሆን እግረኛ ጦር ነው ሲል የሳውዲ ንጉሳዊ ቤተሰብ አስደንጋጭ መግለጫ ሰጥቷል። የ2003ቱ የሳዳም ሁሴን ውድቀት በኢራን ላይ ይደገም ይሁን? ዛሬ የምንመለከተው የዓለምን ፖለቲካ ሊያናጋ የሚችለውን ይህንን አዲስ የጦርነት ጉሰማ ይሆናል። የተባበሩት አረብ ኤሚሬትስና የሳውዲ አረቢያ ከፍተኛ ባለስልጣናት ለኤን12 በሰጡት መግለጫ ከኢራን ጋር ያለውን ውጥረት ለመፍታት ብቸኛው መንገድ የእግረኛ ጦረኞችን ማሰማራት መሆኑን ተናግረዋል። ይህ ማለት ምን ማለት ነው? ለምንስ አሁን ተፈለገ? ይህንን ጥያቄ ለመመለስ ወደ ኋላ መለስ ብለን ማየት ይኖርብናል። ሳውዲዎች ምሳሌ ያደረጉት የ2003ቱን የኢራቅ ወረራ ነው። በወቅቱ አሜሪካና አጋሮቿ የሳዳም ሁሴንን መንግስት ለመጣል የተጠቀሙት ስትራቴጂ እግረኛ ጦርን ማስገባት ነበረ። የአየር ድብደባ ህንፃዎችን ያፈርሳል እንጂ ስር ነቀል የመንግስት ለውጥ አያመጣም። ኢራን ያላትን የኒውክሌር ፕሮግራም በድብቅ ዋሻዎች ውስጥ ስላስቀመጠች በአውሮፕላን ቦምብ ብቻ ማጥፋት የማይቻል መሆኑ ታምኖበታል። የሳውዲ ንጉሳዊ ቤተሰብ አባላት እንደሚሉት ኢራን የኒውክሌር ኃይል ከታጠቀች ለመላው ዓለም በተለይም ለጎረቤት አረብ ሀገራት የህልውና ስጋት ትሆናለች ብለው ያስባሉ። ነገር ግን እንደተባለው ቀላል ነው። ኢራን እንደ ኢራቅ አይደለችም። ኢራን እጅግ ሰፊና በተራራማ መሬቶች የተከበበች ናት። ይህም ለእግረኛ ጦር ከፍተኛ መሰናክል ነው። ከ85 ሚሊዮን በላይ ህዝብ ያላት ኢራን የሰለጠነና የታጠቀ አብዮታዊ ዘበኛ ጦር አላት። ኢራን በየመን ሁቲዎች፣ በሊባኖስ ሂዝቦላና በሶሪያ ያሏት ወዳጆች ጦርነቱ ከተጀመረ መላው ቀጠናውን በእሳት ሊያነዱት ይችላሉ። ሳውዲዎች ይህንን እያወቁ ለምን እንዲህ ያለ ጠንካራ መግለጫ ሰጡ? ምናልባትም አሜሪካ ወደ ጦርነቱ ለመጎተት ወይም ደግሞ በኢራን ላይ የሚደረገው ማዕቀብ እንዲበረታ ጫና ለመፍጠር ሊሆን ይችላል። ይህ ጦርነት ቢከሰት ምን ሊሆን ይችላል? የመጀመሪያው የነዳጅ ዋጋ ሲሆን የሆርሙዝ ባህር ሰርጥ ከተዘጋ የነዳጅ ዋጋ ሰማይ ይነካል። ይህም ደግሞ የዓለምን ኢኮኖሚ ሽባ ያደርገዋል። ሌላኛው ስደት ነው። በሚሊዮን የሚቆጠሩ ስደተኞች ወደ አውሮፓና እስያ ይጎርፋሉ። ሶስተኛው አዲስ የኃይል ሚዛን ነው። ሩሲያና ቻይና ከኢራን ጀርባ ቢቆሙ ጉዳዩ ወደ ሶስተኛው የዓለም ጦርነት ሊያመራ ይችላሉ። የመካከለኛው ምስራቅ ጉዳይ ከቀን ወደ ቀን እየተወሳሰበ ነው። የሳውዲና የኤሚሬትስ አቋም ቀጠናውን ወደ አደገኛ አቅጣጫ እየመራው ይገኛል። እናንተስ ምን ታስባላችሁ? በእውነት በኢራን ላይ የእግረኛ ጦርነት ቢታወጅ መፍትሄ ይሆናል ወይስ የጥፋት መጀመሪያ? ሀሳባችሁን እንግዲህ እንደተለመደው ኮመንት ላይ ያስፈሩልኝ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ተመሳሳይና ወቅታዊ አስገራሚ መረጃዎች እንዲደርሷችሁ ቻናሉንም ሰብስክራይብ አድርጉ። የደወል ምልክቷን በመጫን ቤተሰብ ሁኑ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።